አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የማስማ ቤተሰቡ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አልሐምዱሊላህ፣ እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ምንድን ነው መሰላችሁ? ዘይት ነው። የጸጉር ዘይት ቆንጆ ነው። እኔ ለረጅም ዓመት እጠቀመዋለሁ። ለሚረጋገፍ ጸጉር ወይም ደግሞ ለሚቆራረጥ በጣም አሪፍ ነው እና ያው እዚህ ጋር አብሽ አለኝ፣ ጥቁር አዝሙድ ያለኝ፣ ቀይ ሽንኩርት፣ ምንድነው ሮዝሜሪ አለኝ በደረቁ ማለት ነው። ከዛ ዝንጅብል አለኝ። እዚህ ጋር ደግሞ ቁርንፍድ ያለኝ እና በምን መሰላችሁ የምሰራው ዘይት ደዋር ሸምስ የሚለው ማለት ነው። ደዋር ሸምስ ቆይ ያሳያችኋለሁ። እና ይሄ ነው ዘይቱ፣ የምግብ የምንሰራበት ዘይት ማለት ነው። እና እዚህ ጋር 2 ብርጭቆ አለኝ። 2 ብርጭቆ ዘይት ያው እኔ ለልጄና ለራሴ ለጓደኛ ነው የምሰራው። ይሄው እዚህ ጋር አለኝ። ያው ነግራችኋለሁ የሚያስፈልገውን እና እንደዚህ ጨምረዋለሁ። ሁሉንም መፍጨትም ትችላላችሁ። በአንድ ያርጋችሁ ሁሉንም ስትፈጩት አሪፍ ነው፣ ግን እኔ አልፈጨሁትም። ይሄው እንደዚህ ግን በጣም እሳት መምታት የለበትም። ያኔ የተወሰነ ተክተክ እናደርግና እናጠፋዋለን። ይሄው እሳት ላይ ጥጄዋለሁ ማለት ነው። እሳቱን ቀነስ አደርገዋለሁ እና ቆንጆ ነው። ሞክሩት። እኔ ለልጄ ራሱ እጠቀመዋለሁ። ልጄ ገና 2 ዓመቷ እጠቀመዋለሁ። በጣም አሪፍ ነው። ሮዝሜሪም እንደምታውቁት የታወቀ ነው። ብዙ የራሱ የሮዝሜሪ ዘይት ራሱ አለ። እሱን እንደገና ደግሞ ኮኮናት ራሱ ጨምሩበት፣ አሪፍ ነው። እኔ አሁን ለጊዜው ኮኮናት የለኝም፣ ግን ኮኮናቱን አብራችሁ አታፍሉት። ይሄ ተፈላ በኋላ ቢያንስ ለአንድ ቀን ትተውታላችሁ። እንደዚህ እንደተዘፈዘፈ ማለት ነው። እንዳተክተክ ብሎ ታጠፉትና እንደተዘፈዘፈ ትተውታላችሁ። ከዛ ምን ታደርጋላችሁ መሰላችሁ? ኮኮናት ከተቀዘቀዘ በኋላ ልታጠሉት ስትሉ ኮኮናት ትጨምራላችሁ ማለት ነው። ከዛ ኮኮናቱን ሚክስ አድርጋችሁ መጠቀም ትችላላችሁ። ከፈለጋችሁ መታጠብ ትችላላችሁ። ካልፈለጋችሁ ደግሞ ብትተውት ራሱ ችግር የለውም። ማለት ያው ትንሽ ሽንኩርቱ ሽታ ይኖረዋል። ሽንኩርት እኔ ስለምፈልገው ነው። ሽንኩርት ያው አሪፍ ነው ለጸጉር። እናንተም የማድረግ ያለ ማድረግ ያው መብታችሁ ነው፣ ፍላጎታችሁ ነው። ግን ብታደርጉት ይመረጣል። እንደገና ደግሞ እንደዚህ አሁን ስንተከተል የሙዝ ልጫ ራሱ በጣም አሪፍ ነው። የሙዝ ልጫ አድርጉበት። እንደዚህ ተከተል ሲል አሁን ስለሌለ ነው ዛሬ የሩዝ ልጫ የለኝም፣ ኮኮናትም የለኝም። ያው ስራ ቦታ ስለሆነ የምሰራው ቤት ነው ያለኝ። ኢንሻአላህ ደግሞ በሌላ ቪዲዮ ሰራላችሁና ትጠቀሙታላችሁ እላለሁ። ቢያንስ ለ15 ደቂቃ የሚሆን መንጠቅጠቅ አለበት። ለ15 ደቂቃ የሚሆን ሳቱን ቅመስ አድርጋችሁ። ለምን የሮዝሜሪ ጥቁር አዝሙድ ብዙ ነገር እንትን እንዲል ማለት ነው። በቃ የሆነ እንዲዋሃድ አንድ ላይ ማለት ነው። በቃ ትንሽ የተወሰነ አሁን እንትን ይሄ ሽንኩርቱ በሰል ሲል በሽንኩርቱ ነው የምታውቁት በሰል ማለት ነው። እና ከዛ ተጠቀሙታላችሁ። በጣም ቆንጆ ነው፣ ለጸጉር ተስማሚ ነው። እና የኔ ውዶች በዛ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለጸጉር የጸጉር ቅባት ምግቦች፣ እንደገና ደግሞ እንደዚሁም ልብስ ምናምን ለምትፈልጉ የቤት ዕቃ፣ የወርቅ ዋጋ እንደዛ ቪዲዮ በቀጣይ ቪዲዮ ሰራላችኋለሁ። ያው ጥሩ ነገር ይዤላችሁ እመጣለሁ ብዬ አስባለሁ ኢንሻአላህ። እናንተም ደግሞ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እና ይሄው ዘይቱ እንግዲህ ይሄን ይመስላል።
ሽታው ራሱ በጣም ቆንጆ ነው። ምርጥ ሽታ አለው። ቁርንፍድም ያው እንደምታውቁት ለፀጉር በጣም አሪፍ ነው እና እኔ ፀጉሬ በቃ እንዲያውም እኛ አሁን ተወለድን ወደዚህ መስልና የወለድን ሴቶች ፀጉራችን በቃ በተፈጥሮ ይረግፋል፣ እንትን ይቆራረጣል ምናምን እና እኔ ፀጉሬ በጣም ነበር የሚረግፈው። በቃ ሸዋር ስወስድ እንደ ጉድ ነው በቃ የሚወርደው እና አንድ ቀን የኔ ጓደኛ ጠየኳት፣ ለምን እንደዚህ ምናምን ስላት በቃ ነገረችኝ። እኔም ደግሞ የሚጨምረውን ነገር ጨመርኩበት፣ ከዛ ተጠቀምኩት። አሁን ግን ማሻአላ አሪፍ ነው፣ ወደ ያለበት ተመልሷል ማለት ነው። እመኑኝ፣ ሞክሩት፣ በጣም አሪፍ ነው፣ ትወዱታላችሁ። እንደዚህ ሆኖ ተተፈላ በኋላ ፈልቷል። ሎኑ ራሱ ይቀየራል። በጣም ምርጥ ነው። አሁን እናጠለዋለሁኝ። በእንደዛ ያሉ ሀይላንዶች ነው የማደርገው። እንደዛ ያለ በሀይላንዶች ማለት ነው። ያው እንደዚህ ሌላ ስለሌለ ነው እንደዚህ ያለው ላይ አድርጌ በፈለኩ ሰዓት መጠቀም እችላለሁኝ። አጥልሌው ተመልሼ እመጣለሁ። እንደዚህ ቆንጆ ሆነዋል። እቺ ሎኑ ራሱ የተቀየረ ነው። ተቀድሙና ካሁን ታላፈላው አሁን ታፈላው በኋላ ደግሞ ሎኑ ራሱ ያኔ ይቀየራል እና ቆንጆ ነው። ሞክሩት። እንደምትወዱት ደግሞ ተስፋ አደርጋለሁ። ሞክሩት እና ተጠቀማችሁት በኮሜንት ጻፉልኝ። ቢያንስ ሳምንት 15 ቀን ለውጥ ሳይውበታላችሁ ያኔ ለሚረግፍ ፀጉር ማለት ነው። እና ይሄን ይመስላል ውድ እና የተከበራችሁ ቤተሰቦቼ። በነገራችን ላይ ጉፋን ፍለል አድርጎኛል። በቃ የተለየ ነው፣ የተለየ ያ አላህ ያሳተር። ስለምትከታተሉኝ አመሰግናለሁ። ሽክራን ከዲር